ይስጥልኝ። ሰላም ለእናንተ ይሁን። ማሜ ነኝ። ፋሬስ ከሚለው የዩቱብ ቻናላችን ደግሞ ዛሬ ብቅ ብያለሁ። በምድራችን በዓለም ዙሪያ የሚሆነውን ነገር ዝም ብለን ካስተዋልን እንደዚህም እንደዛም ብለን መለስ የምንለው ወደ እግዚአብሔር ቃል ስለሆነ ወደ እግዚአብሔር ቃል ስንመጣ የእግዚአብሔር ቃል ምን ይለናል? ከኔ ጋር ትንሽ ደቂቃዎች በትዕግስት እንድትቆዩ በትህትና ጠይቃችኋለሁኝ። የእግዚአብሔርን ቃል ከኦሪት ዘጸአት ምዕራፍ 34 ከቁጥር 1 ጀምሮ ላንብበውና እኔ የምፈልገውን ሐሳብ ወይም የምናተኩርበት ሐሳብ ከምዕራፉ ቁጥር 5 ላይ ይጀምራልና እዛ ላይ ፎከስ አደርጋለሁኝ። የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም አነባዋለሁኝ። እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀህ ሁን፣ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ካንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለ ብዙ ቸርነትና እውነት፣ እስከ 1000 ትውልድም ቸርነትን የሚጠብቅ፣ አበሳንና መተላለፍን ከቶ የማያነጻ፣ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድም በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትስ ሞገስ አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንና ኃጢአታችንንም ይቅር በለን፣ ለርስትህም ተቀበለን አለ። እዚች አጭር ሐሳብ ላይ ብዙ ነገር አለ። ወደ ኋላ መለስ ብላችሁ ሐሳቡን ለማየት ከፈለጋችሁ ምዕራፍ 33 32 ጀምራችሁ ማንበብ ትችላላችሁ። ምዕራፍ 34 ኦሪት ዘጸአት ምዕራፍ 34 ላይ ስንደርስ ግን ሙሴ የሰበራቸውን ጽላቶች፣ እነዛ 10ቱ ትእዛዛት የተጻፉባቸውን ጽላቶች 10ቱ ትእዛዝ ወይም ደግሞ እዛ ጽላቶች ላይ የተጻፈውን ነገር ደግሜ ይጽፋለሁና ልክ በፊት እንደሰራኸው አይነት ድንጋዮች ጠርበህ ይዘህና ብሎ ይለዋል። እንደዛ አይነት ድንጋዮች በፊተኛው አድርገህ ጥረብ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ ብሎ ደግሞ እግዚአብሔር ሲናገር እናያለን። ይህንን ያደረገው ትዝ ይላችሁ ከሆነ ወደ ኋላ ታሪኩን ስንመለስ የመጀመሪያውን ጽላት ይዞ ሲወርድ እንደውም ምንድነው ያለው? ይኸውልህ ይህን ጩኸት ትሰማዋለህ? ይህ መልካም ጩኸት አይደለም፣ ይሄ እኮ ትክክል ነገር አይደለም። ውረድና እይ፣ ከግብፅ ምድር በጸናች ክንድ የወጡት እስራኤላውያን እየሰሩ ያሉትን ውረድና ተመልከት፣ ሂድና እይ ብሎ ሲለው ጥጃ ሰርተው ለጥጃ ሲሰግዱ ሌላ ነገር ውስጥ ገብተው ሲያገኛቸው ተቆጥቶ ጽላቱን ወረወረ፣ ሰበረ። በዛ ምትክ ነው እንግዲህ አሁን እግዚአብሔር ልክ እንደ በፊቱ አድርገ ድንጋይን ትጠርባለህ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ ብሎ ይላል። ትጽፋለህ አላለው፣ እኔ ራሴ እጽፍባቸዋለሁ፣ አንተ ድንጋዩን ጠርበህ ይዘህ ትመጣለህ ብሎ እንዴት እንደሚያደርግ ይናገረዋል። በማለዳ ወደዛ ወደ ሲና ተራራ እንዲመለስ፣ ወደዛ ሰውም እንዳይወጣ፣ ከብቶች እንኳን በዛ ፊት ለፊት እንዳይሰማሩ ይነግረዋል። ያንን ባደረገ ጊዜ ሙሴ ልክ እንደታዘዘ ነው ያደረገው። ድንጋዮቹን ጠረበ፣ በጧት ተነሳ፣ ወደ ሲና ተራራ ወጣ፣ 2ቱንም የድንጋይ ጽላቶች በእጁ ወሰደ ይላል። ይሄም ባደረገ ጊዜ ከዚህ በኋላ ያለውን ሐሳብ ነው ትንሽ እንድንነጋገርበት የፈለኩት። እግዚአብሔርም በደመና ውስጥ ተገለጠ ብሎ ይላል። ዋው! እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። ከማን ጋር? ከሙሴ ጋር። የእግዚአብሔርንም ስም አወጀ። የእግዚአብሔርን ስም አወጀ። ማ? እግዚአብሔር።
እንደዚህ ብሎ እግዚአብሔርም በፊቱ አልፎ ይላል። በማን ፊት? በሙሴ ፊት አልፎ እግዚአብሔር አዋጅ ሲታወጅ እኔ እንደማወራው ላይሆን ይችላል። አዶን እንዴት እንደተናገረው አላውቅም። ግን አዋጅ ሲታወጅ አወጀ ብሎ ሲል እንግዲህ ምን አይነት ነገር ሊመስል እንደሚችል እሱን ለእናንተ ተዋለሁ። እግዚአብሔር ብሎ ራሱ እግዚአብሔር ስሙን ያውጃል። የገዛ ስሙን እግዚአብሔር ራሱ ያውጃል። ምን ብሎ ነው እግዚአብሔር ስለ ራሱ የሚያውጀው? እግዚአብሔር ካለ በኋላ መሐሪ፣ ሞገስ ያለው፣ ታጋሽም፣ ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ሙሴ አላወጀለትም። ነቢያት አይደሉም። እግዚአብሔር ራሱ ስለ ማንነቱ እዛው ሲና ተራራ ላይ በደመና ወርዶ ሲያውጅ እናያለን። እግዚአብሔር ብሎ መሐሪ ነው። መሐሪ ብሎ ስለ ራሱ ያውጃል። መሐሪ። ከዛ በፊት እኮ ሙሴ በሲና ተራራ ላይ ገብቶ ያን ጊዜ ሲቆይ ምን ሆኖ ነው ሙሴ የቆየው? ብዙ ጊዜ ቆይቷል። እኛ ምንሰግድለት ያስፈልገናል፣ ምናመልከው ያስፈልገናል፣ አምላክ ስራልን ብለው አሮን ጋር ሲመጡ የነበራቸውን ከግብፅ ምድር ይዘው የወጡትን ወርቅ ሰበሰቡና ቀለጡና ጥጃ ሰሩ። ኦል ቲንግስ ጥጃ ሰርተው ሌላ ነገር ውስጥ ገቡ። ይሄ ከሆነ በኋላ ነው እንደገና እግዚአብሔር በል ተመልሰህ እነዛን አይነት ድንጋዮች ጠርበህ ታመጣለህ። እዛ መጀመሪያ የነበሩት ጽላቶች ላይ የተጻፉትን ቃሎች እኔ ራሴ ጽፍባቸዋለሁ፣ ነገ እንደዚህ ታደርጋለህ ካለው በኋላ ሙሴ ተመልሶ እንደታዘዘው አድርጎ በሲና ተራራ ሲመጣ እግዚአብሔር በደመና ወረደ። እግዚአብሔር በደመና ውስጥ ወረደ፣ በዚያም ከሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ ብሎ ይላል። ማብሉ እግዚአብሔር ጥጃ ሰርተው ለጥጃ እያመለኩ ሌላ ነገር ውስጥ ገብተው እንደሆነ እያወቀ ሙሴ እንኳን በቁጣ ጽላቶቹን በሰበረበት በዚህ ጊዜ እግዚአብሔር ስለ ራሱ ሲናገር እግዚአብሔር መሐሪ ስለ ራሱ ሲያውጅ ምን ብሎ አለ? መሐሪ። በእስራኤላውያን በተጓዙበት ጊዜ ሁሉ እኮ ይሄ አንገተ ደንዳና ህዝብ በቃ ብሎ ሲል እኮ እግዚአብሔር ሙሴ እኔን ከህይወት መዝገብ ላይ ብትሰርዝ ይሻላል፣ እባክህ እነዚህን ሰዎች አትተው፣ እባክህ ይሄንን ህዝብ አታጥፋ እያለ ለነዚህ ሰዎች ጣልቃ እየገባ አንተማ ከኛ ጋር ካልሆነ እንዴት እንሆናለን? አንተማ ከፊታችን ካልወጣህ ምን እንሆናለን? እያለ ስለነዚህ ሰዎች ሙሴ ብዙ ነገር አድርጓል። አሁን ደግሞ እዚህ ጋር ደርሰዋል። እዚህ እግዚአብሔር ስለ ራሱ ሲናገር መጀመሪያ ምን አለ? መሐሪ። በደመናው ወርዶ ስለ ራሱ ሲናገር ከዛ ሁሉ ጊዜ ጀምሮ የነበረው ነገር እንዳለ ሆኖ ማለት ነው። ስለ ራሱ ሲናገር እግዚአብሔር መሐሪ፣ ሞገስ እነዚህ ቃላቶች ትርጉም አያስፈልጋቸው። ሞገስ ያለው መሐሪ፣ ታጋሽም። የእግዚአብሔር ትዕግስት ከመጀመሪያው ጊዜ ጀምሮ ሙሴን በዛች በቁጥቋጦ ላይ እሳት አንድዶ የሕዝቤ ጩኸት እኔ ጋር ደርሷል፣ ለአብርሃም ለይስሐቅና ለያዕቆብ የማልኩላቸውን ያንን ኪዳን አሁን እፈጽማለሁ፣ ይሄንን ማደርስበት ጊዜ ደርሷል፣ አንተን ደግሞ ልካለሁ ብሎ ከሙሴ ጋር መጀመሪያ ንግግሩን በዛች ቁጥቋጦ ጋር ሲያደርግ ሙሴን ሲጠራው በምን አይነት አቅምና ጉልበት እስራኤላውያንን ከግብፅ እንዳወጣ እናያለን። በሄዱበት በዛ ዘመን ሁሉ ስንት ጊዜ እስራኤላውያን በእግዚአብሔር ላይ እንደተነሱ ከታሪኩ እናውቃለን። እልፍ ባሉ ቁጥር የእግዚአብሔርን እጅ፣ የእግዚአብሔርን ምሕረት፣ የማዳኑን አቅም እየረሱ ለዚህ ነው እንደወጣ ነው ያሉበትን ጊዜ በእግዚአብሔር ላይ ያንጎራጎሩበትን ጊዜያቶች ብዙ እንደሆነ እናውቃለን። ታጋሽም ነው ይላል። ታጋሽ
ባለ ብዙ ቸርነት እና ደግሞ እውነት። ባለ ብዙ ቸርነት ባሽ ቸር ነው፣ ባለ ብዙ ቸርነትና እውነት ብሎ ይላል። መሐሪ፣ ሞገስ ያለው፣ ታጋሽ፣ ባለ ብዙ ቸርነትና ደግሞ እውነት። ከዛስ እስከ 1000 ትውልድ ደግሞ ቸርነትን የሚጠብቅ። ቸርነትን ሲያደርግ ለትውልድ እስከ 1000 ትውልድ ድረስ ቸርነትን ይጠብቃል። ትውልድን አልፎ 1000 ትውልድ ድረስ እግዚአብሔር ቸርነቱን ለትውልድ ይጠብቃል። ታስዋደት ሳይዝ ስለ ራሱ ሲያውጅ ይሄንን ነው ያለው። ከዛስ አበሳንና መተላለፍን ኃጢአትን ደግሞ ይቅር የሚል። አበሳ ምንድን ነው? ወይ አበሳ ሲባል ሰምታችሁ ታውቃላችሁ? አበሳ የሰው ልጅ የሚከሰስበት ሁልጊዜ አበሳ የሚሆንበት ሁልጊዜ የሚነቀፍበት አንድ ነገር ምን ይባላል? አበሳ። ካልተሳሳትኩ በአማርኛ አበሳ፣ ሰው የሚጎሰምበት፣ ሰው የሚወቀስበት አበሳ፣ የማይላቀቀው ሁልጊዜ ስም ሆኖ ላዩ ላይ የሚቀር ሊረሳለት የማይቻል ነገር አበሳ ሆኖ ሰውን የሚከተለውን ነገር እሱም መተላለፍን ኃጢአትንም ይቅር መተላለፍ ነው። መተላለፍ አለ አይደል? በቃ ስንተላለፍ፣ በአፍ ስንስት፣ በሐሳብ ስንስት፣ ስንተላለፍ፣ የእግዚአብሔርን ቃል ስንተላለፍ፣ ዛሬ መተላለፍ፣ ነገ መተላለፍ፣ አሁንም መተላለፍ፣ በኋላም መተላለፍ። ከዛስ አልፎ ተርፎ ደግሞ ኃጢአትን ማድረግ። ኃጢአተኝነት ምንድን ነው? ኃጢአት እንደሆነ ሰው ነፍሱ እያወቀ ኃጢአት እንደሆነ፣ እግዚአብሔርን የሚያስቆጣው ነገር እንደሆነ እያወቀ፣ ጽድቅ የሌለበት ነገር እንደሆነ እያወቀ የሚኖርበት ኑሮ ወይም የሚያልፍበት ነገር ወይም ደግሞ የምንሰራው ስራ ኃጢአት የሚባለው ነገር፣ ኃጢአት ተብሎ የተባለ ነገር፣ ከእግዚአብሔር ሐሳብ የሚቃረን ነገር፣ ከጽድቅ የሚቃረን ነገር። እነዚህ የተሰጡትን አትግደል ተብሎ ከሆነ መግደል ኃጢአት ነው። አትዋሽ ተብሎ ከሆነ መዋሸት ኃጢአት ነው። አትስረቅ ተብሎ ከሆነ መስረቅ ኃጢአት ነው። እነሱንም ሁሉ ምን የሚያደርግ ይቅር የሚል አበሳን፣ መተላለፍን፣ ኃጢአትን ይቅር። በሌላ ቦታ ላይ ሲናገር አላስበውም ነው የሚለው። የሆነች ቦታ አስቀምጦ ቆይ አገኝሻለሁ አይደለም፣ አላስበውም። በቃ ሰው በንስሐ ሲመለስ ይቅር በለኝ ብሎ ሲል በቃ አላስበውም። እግዚአብሔር ሲምር ይምራል፣ ይቅር ይላል። መተላለፍን፣ አበሳን፣ ኃጢአትን ይቅር ይላል። ግን ይላል በደለኛውን ከቶ የማያነጻ። በደለኛውን ከቶ በደለኛውን በደለኛ አይደለህም አይልም። ኖ ማተር ዋት፣ ምንም ይሁን ምንም፣ እንዴትም እናደርገው እንዴትም፣ በደለኛን እግዚአብሔር በደለኛ ይላል። ለምን? ከመጀመሪያ ብዙ ቸርነትና እውነት ብሎ ነው ስለ ራሱ ያወዛው። ብዙ ቸርነት፣ ብዙ እውነት ስለሆነ እግዚአብሔር በደልን እያየ አይ በደል አይደለም ብሎ ሊያልፍ አይችልም። በንስሐ እንድንመለስና ወደ ጽድቅ መንገድ እንድንመጣ እግዚአብሔር ይቅር ይለናል እንጂ በደለኛን በደለኛ አይደለህም አይልም። ለምን? ውሸትን መናገር አይችልም። የዋሽ ዘንድ እግዚአብሔር ሰው አይደለም ነው የተባለለት። ስለዚህ በደለኛን በበደሉ ይወቀሳል፣ ወደ ንስሐ ይጠራል። ሰው በኃጢአቱ ተናዞ ደግሞ ምሕረትን ይቀበላል። ስለዚህ በደለኛን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3 እና እስከ 4 ትውልድ ልጆች የሚያመጣ አምላክ ነው። ሰው ከበደሉ ካልተመለሰ፣ ትውልድ ከበደሉ ካልተመለሰ 3 እና 4 ትውልድ ድረስ ማሻገር ይችላል። ትውልድን በበደል መውቀስ ይችላል። ለምን? በደለኛውን በፍጹም በደለኛ አይደለህም አይልም። እንደዚህ ሲል አወጀ ብሎ ይላል። እግዚአብሔር ብሎ ሲል ተሳስቶ አይደለም ደግሞ የተጻፈው፣ አዋጅ ስለሆነ ነው እያወጀ ያለው እያጸና ያለው። እግዚአብሔር ብሎ በደመና ተገልጦ ሲና ተራራ ላይ ወርዶ የተናገረው ለኛ ተጽፎ የተቀመጠልን። ስለዚህ ዛሬ የፈለገው ሰው የፈለገውን ነገር ቢል፣ የፈለገው ትልቅ ገናና የመሰለ ራሱን አግኖ ቢያስቀምጥ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለም። እግዚአብሔር ግን ምንድን ነው? አንድ ታጋሽ ነው።
መሐሪ ነው፣ ሞገስ አለው። ስለ ራሱ ሞገስ እንኳን እግዚአብሔር ራሱ አውጇል። ስለ ታጋሽነቱ ተናግሯል። ስለ ይቅር ባይነቱ ተናግሯል። ብዙ ቸርነትና ብዙ እውነት አለው። በደለኛን ግን የበደለውን ግን ከበደሉ ይሄ በደለኛ አይደለህም አይለውም። በደለኛ ከቶ ማለት ነው ይምራል። አሁን ይምራል። ወን በደለኛነቴን ሳቅ ትውልድ እንደበደለ ሲገባው፣ ሰው እንደበደለ ሲያውቀው፣ በደለኛ መሆኑን አውቆ ደግሞ ወደ ንስሐ ሲመጣ እግዚአብሔር ቸርነትን ለልጅ ልጅ የሚያልፍ ቸርነትን ይሰጣል። ስለዚህ 3 እና 4 ትውልድ ከማሳለፌ በፊት እንደዚህ አይነቱ እግዚአብሔር ይቅር የሚል የሚምር ብዙ ቸርነት እስከ 1000 ትውልድ ድረስ ቸርነትን ማድረግ እየቻለ ሰው በበደለኛነት ይኖራል። ይሄንን ግን 3 እና 4 ትውልድ ማሳለፍ ይችላለሁ ብሎ እግዚአብሔር በራሱ አወጀ ነው የሚለው። አዋጅ የሰው አዋጅ አይደለም፣ የእግዚአብሔር አዋጅ ነው። እግዚአብሔር ራሱ ስለ ራሱ የሚያወጀው ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ታጋሽ ነው፣ ሞገስ አለው። ዝም ብለን የምንደፍረው አምላክ አይደለም። ዝም ብለን እንደዚህ ነው እንደዛ ነው የምንለው የምናቃልለው አምላክ አይደለም። ስለ ራሱ ሲናገር ስለ ሞገሱ ተናገረ፣ ስለ ታጋሽነቱ ተናገረ። ዝም ስላለ አልገባውም ማለት አይደለም። ዝም ስላለ ትቶታል እንደ በደል አላየውም ማለት አይደለም። 3 እና 4 ትውልድ ድረስ መሄድ ይችላለሁ ነው ያለው። I can take it all the way that 3rd and 4th generation ድረስ በደልን ይዘ ግን ይቅር ባይ ነው፣ ይምራል፣ መሐሪ ነው። ሲምር ደግሞ አላስበውም ነው የሚለው፣ ትውት ነው የሚለው። ደግሞ በምህረትና በእውነት ቸር ነው፣ በሽ ነው፣ ችግር የለበትም። አለቀብኝ አሟጥጬ የሰጠሁ ታዲያ ኬት ላምጣው አይልም። እስከ 1000 ትውልድም ቸርነትን ይጠብቃል። እግዚአብሔር ለዳዊት የገባውን ቸርነት አስቡ። ቀድሞ ለነበሩት የገባላቸውን ተስፋ አትመል ስናስብ ልክ ነው። እግዚአብሔር እንደ ቃሉ ነው። እስከ ዛሬ ድረስ የሰው ፍጥረት በምድር ላይ ያለው እስከ ዛሬ ድረስ ትውልድ ያለው እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር ይቅር ባይ ስለሆነ ነው። እግዚአብሔር ቸርነቱ እና እውነቱ እስከ 1000 ትውልድ ድረስ ስለሚሄድ አንድ ቦታ ላይ እንደው ምን ብሎ ይላል መሰላችሁ? የእግዚአብሔር ምሕረት ሰማይ ከምድር እንደሚርቅ በደልን እንደዛ ያርቃል። ሰማይ መጥቶ መሬት ላይ ከደንም ይሄውና ይሄን ሁሉ 1000 ዓመት ኖራለች። ምንድነው ግራቪቲ የሚባለው ነገር ሰስቴን አድርጎ ይዟታል። የእግዚአብሔር ምሕረት የኛን በደልና መተላለፍ እንደዛ ነው የሚያርቀው፣ አርቆ ነው የሚያስቀረው። ምንድነው ዛሬ ልል የፈለኩት? እግዚአብሔር ይሄ ከሆነ ፈርስት ኦፍ ኦል ሌላ ሰው የፈለገውን ነገር ቢል ይሄንን እውነት አይቀይረውም። እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዛ ነው ቢሎ እግዚአብሔር ስለ ራሱ ከተናገረው ውጪ አንቀይረው። ሌላ ነገር ልናስመስለው አንችልም። እኔ የማውቀው እግዚአብሔር እንደዚህ ነው ብዬ የሆነ ነገር ላስመስለው አልችልም። እግዚአብሔር ብሎ ራሱ ስለ ራሱ ሲያውጅ የተናገረው ይሄውና ተቀርቦልናል። እና ይሄንን ሐሳብ ሳስብ በዚህ ዘመን እግዚአብሔርን ምን አስመስለናል? በዚህ ዘመን እግዚአብሔር ለኛ ምን ይመስላል? በዚህ ዘመን እኛ የምናውቀው እግዚአብሔር ምን ይመስላል? ዝም ጭጭ ስላለ ያልገባው መስሎናል። ዝም ጭጭ ስላለ ያላየን መስሎናል። ዝም ጭጭ ስላለ እንደ በደል ያላየው ነገር ሆኖ ዝም ብለን በተለማመድነው ነገር እንኖራለን ወይንስ መሐሪ መሆኑን እናውቃለን? ስለዚህ በንስሐ እንመለሳለን። ሁሉም ኃጢአትን ሰርቷል፣ ከእግዚአብሔር ክብር ጎድሏል። ሁሉም እና ነው ራሳል ፐርፌክት አልፎ ተርፎ ከኛ እኮ ከትውልድ አልፎ ለመጣው እንኳን ማረን ልንል ይገባል። ከትውልድን አልፎ ለመጣ እኛን አልፎ ደግሞ ትውልዳችንን እያገኘ ላለው ነገር እባክህ እግዚአብሔር ሆይ ቸርነትን አድርግ ልንል ይገባል። እባክህን ይቅር ያልካቸውን ቸርነትን የሰጣሃቸውን እነሱን አስብና እስከ 1000 ትውልድ ድረስ ነው አይደለ ቸርነቴና እውነቴን አበዛለሁ ያልከው፣ እባክህ እዛ ቸርነት ውስጥ እኛንም አስገባን ልንል ይገባናል። አንድ ነገር ጋር እዚህ ጋር ትንሽ ልቆይና ሐሳቤን ሰበስባለሁ። በተለይ በደለኛውን አያነጻውም የሚለው ነገር ላይ ትንሽ እንነጋገር። በደለኛውን አያነጻውም፣ ይቅር አይለውም አይልም።
አይልም። በደለኛውን አንተ በደለኛ አይደለህም ግን አይለውም። ስለዚህ ሲጀመር ከአዳም ጊዜ ጀምሮ ወይም በአዳም ምክንያት የገባውን ኃጢአት የወረሰ ማንነት ያለን ሁላችንም በደለኞች ነን። ስለዚህ በደለኞች መሆናችንን አውቀን በጌታ በኢየሱስ ክርስቶስ የተሰጠንን የዛን የበደለኝነት ማስወገጃ ምህረት የሆነልንን ዋጋ የከፈለልን ጌታ ኢየሱስ ክርስቶስ መካከለኛ ሆኖ ከእግዚአብሔር ጋር ያስታረቀንን እሱን ካልያዝን በስተቀር በንስሐ እስካልተመለስን ጊዜ ድረስ በደለኛነታችን እርግፍ ብሎ ሄዷል። just because I get to live life does not mean I'm free of it all. ከአዳም ጀምሮ ተውት፣ የኛን ትውልድ የትውልዳችንን ትውልድ ተውት። ከአዳም ጀምሮ የተወረሰ ማንነት ስላለን የሰው ፍጥረት በሙሉ ከበደለኝነት ነፃ የምንሆነው በጌታ በኢየሱስ ክርስቶስ ስናምንና ጌታ ኢየሱስ ክርስቶስ ስለኛ ያፈሰሰው ደም ጥብስ ያደረገን ነው። እኔ አይደለሁም የምለው የእግዚአብሔር ቃል እንደሱ ይላል። በቃ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በደላችን ወይም ደግሞ በደለኝነታችን የተወገደው በጌታ በኢየሱስ ክርስቶስ ብቻ ነው። ዞር ብሎ ሲያይ ልጁን ኢየሱስን በደም እንደተረጨ ሆኖ ያየዋል ነው የሚለው ራእይ 19 ላይ ስታነቡ። ሁልጊዜ የማነበው በጣም የሚገርመኝ ዋው የምልበት የምበረታበት የምነሳበት ክፍል ነው። ይውላችሁ ብዙ ጊዜ ስለማነበው ስገልጠው እንኳን እዛ ጋር ነው የሚገለጠው። እንደዚህ ብሎ ይላል፣ ዋው ሰማይ ተከፍቶ አየሁ፣ እነሆም በአምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል። ዓይኖቹ እንደ እሳት ነበልባል ናቸው፣ ራሱ ላይ ብዙ ዘውዶች አሉ። ከእርሱ በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በደም የተረጨ ልብስ ተጎናጽፏል። that is the sign። ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ፣ የሱ ደም መረጨት የኔና የእናንተን የትውልድን በደል ያስወገደ። ዞር ብሎ ሲያይ ሁልጊዜ ያንን በደም የተረጨ ማንነቱን ስለሚያይ ይመስለኛል ትዕግስቱ ለኛ የሚበዛው። ያ የተረጨ ደም በደለኝነትን አያስወግድም። ፍጥረት ሁሉ ማለት ከአዳም ጀምሮ የወረሰው በደል ያለበት በጌታ በኢየሱስ ክርስቶስ ግን ላመነና በክርስቶስ ኢየሱስ ደም ታጥቦ በደሉን ላስወገደ ኃጢአትን ይሰራል፣ ኃጢአትን እንሰራለን። ኃጢአት ስንሰራ ንስሐ እንገባለን። ንስሐ ስንገባ ደግሞ ምንድነው የሚለው? ይቅር ባይ ነው። እስከ ሺህ ትውልድ ድረስ እውነትንና ቸርነትን ይሰጣል። ገና ለገና ቸርነት አለው። እስከ ሺህ ትውልድ ድረስ ይቅር ይላል ብለን በኃጢአት እንኖር እሱን አይደለም እያልኩ ያለሁት። እግዚአብሔር ግን ይቅርታን ሲጠይቁት ይቅር ባይ ነው። እርሱ የማያስወግደው ወይም ደግሞ የጌታ ኢየሱስ ክርስቶስ ደም የማያስወግደው ምንም አይነት በደልና ኃጢአት የለም። በደለኛውን በደለኛ አይደለህም አይለውም። በደለኛውን ግን ከበደል የሚወጣበትን ወይም በደለኛ ሆኖ እንዳይቀር የፍርድ ሰው ሆኖ እንዳይቀር የተሰጠውን ትልቁን ስጦታ ይሄውና ቀርቦልናል። ስሙ ጌታ ኢየሱስ ክርስቶስ ይባላል። የማቴዎስ ወንጌል ላይ ምን ብሎ ይላል? መንግስተ ሰማያት ቀርባለችና ንስሐ ግቡ። መንግስተ ሰማያት ቀርባለች። የእግዚአብሔር መንግስት ልብሳቸውን ወይም ደግሞ ያነጹ በጌታ በኢየሱስ ክርስቶስ ደም ኃጢአታቸውን ያነጹ ምሕረትን የተቀበሉ ይሄ ቸርነት ያገኛቸው እነሱ የሚኖሩበት ያ የዘላለሙ መንግስት የእግዚአብሔር መንግስት ቀርባለችና ምን አድርጉ? ንስሐ ግቡ። እግዚአብሔር በደለኛው አንተ ንጹህ ነህ አይለውም። በጌታ በኢየሱስ ክርስቶስ ደም የታጠበውን ግን ወደ ተዘጋጀልህ ወደ ረፍትህ ግባ። ምህረት ያገኘውን ግን ወደ ተዘጋጀልህ ወደ ረፍትህ ግባ። ሰው ከፍጥረቱ ጀምሮ በደለኛ ነው ብለን ካልን በደለኝነትን ሊያስወግድ የመጣ ጌታ ኢየሱስ ክርስቶስ ነው ብለን ካልን እርሱ ደግሞ በእኔና በእናንተ ፋንታ ከኃጢአት በደል የተነሳ የሚገባንን ፍርድ አስወገደ ብለን ካልን የኔና የእናንተን ኃጢአት ተሸክሞ ለዛም ተሸክሞ ብቻ አይደለም ኃጢአት አደረገው ነው የሚለው። ኃጢአት ሆኖ አባቱ ፊቱን እስኪመልስበት ድረስ የዓለምን ኃጢአት ሁሉ ላዩ ላይ አስቀመጠ።
ተፈጸመ አለና ነፍሱን ሰጠ። ለዚህ ነው ነፍሱን በፈቃዱ ለወዳጆቹ የሚሰጥ ተብሎ የተጻፈው። ኖባዲ ኪልድ ሂም፣ ማንም ሰው አልገደለውም። ራሱ ነው በፈቃዱ ነፍሱን አሳልፎ የሰጠ። መስቀል ላይ አስቀምጠውታል። ጎኑን ወግተውታል። አብሶሉትሊ እያንዳንዷ ሚስማር ስትገባ ሰምቶታል። የስ ተሰምቶታል። ሰው ነበረ። ጌታ ኢየሱስ ክርስቶስ ግን ሁለት እጁን ዘርግቶ ተፈጸመ ብሎ ነፍሱን ሲሰጥ በገዛ ፈቃዱ ነው የሰጠው። ስለዚህ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ብለን ስንል እግዚአብሔርን በማንነቱ እናውቀው። በደለኛውን በደለኛ አይደለህም አይለውም። እኔ ምንም የለብኝም ልንል አንችልም። ሌላው ቢቀር ከአዳም ጀምሮ የወረስነው በደለኝነት አለብን። ለዚህ ነው ጌታ ኢየሱስ ክርስቶስ መምጣት የነበረበት። ጽድት ያለማ ህዝብ ቢኖር ኖሮ ወይ ጉዳችን ፈላ። በኃጢአት የምንወድቅ ደካማ ሰዎች በምን አድርገን እግዚአብሔር መንግስት እንወርስ ነበረ? ሰው ሁሉ ግን በአዳም ምክንያት በአንድ ሰው ምክንያት ሞት ወደ ፍጥረት ሁሉ መጣ። በአንድ ሰው ምክንያት ሞት ደግሞ ተሸነፈ። በጌታ በኢየሱስ ክርስቶስ በኩል ሞት ደግሞ ጠርቆ ከመንገድ አስወጣው ነው የሚለው። ዳግመኛ ላይ ያገኘን ሁለተኛው ሞት ላይ ያስቀረን ጌታ ኢየሱስ ክርስቶስ ለእኔና ለእናንተ እሱን ዋጋ ከፍሎታል። ስለዚህ ነው ስንገባ ስንወጣ እግዚአብሔር ብለን ስንል እግዚአብሔር ስንልና ስንጠራው በስም ውስጥ ምን አለ? መሐሪ አለ። በስም ውስጥ ምን አለ? ይቅር ባይ አለ። በስም ውስጥ ምን አለ? ሞገስ አለ። በስም ውስጥ ምን አለ? እውነት፣ ቸርነትና እውነት እስከ 1000 ትውልድ ድረስ የሚያልፍ ቸርነት አለ። አያልቅበትም። አለቅልቄ የሰጠሁ አይልም። በቃ ማጥጬ ነው የሰጠሁት እቺ መጨረሻ የናት አይልም። እግዚአብሔር ብለን ስንል ይሄ ነው ያለው። እግዚአብሔር ስለራሱ ያወጀው አዋጅ ይሄ ነው። እግዚአብሔር ይሄንን ይመስላል። ሰው ያለለት አይደለም። ራሱ የተናገረውን እዚህ ጋር ስንመለከት በደለኛን ግን በደለኛ አይደለህም አይለውም። እንደውም እስከ 3 እና 4 ትውልድ ድረስ ይዞት ይሄዳል። አያስፈልገኝም ብለን ብንል ማለት ነው። ለኔ አዳኛ አያስፈልገኝም I'm just fine ብለን ለምንል ሰዎች I don't think so። በዚህ ዘመን ብዙ ነገር እንባባላለን፣ ግን አንድ ልንባባል የሚገባው ነገር የእግዚአብሔር መንግስተ ሰማይ ቀርባለችና ንስሐ ግቡ። በደለኛን ምን ያደርጋል? ከቶ በደለኛን በደል የለብህም አይልም። I am fine, what have I done የሚል ሰው የለም። ሰው ሁሉ ኃጢአትን ሰርቷል፣ ከእግዚአብሔር ክብር ጎድሏል። ስለዚህ every one of us ይሄ እውነት ከገባን ወደዚህ መሐሪ ወደ ሆነ ሞገስ ወዳለው ታጋሽ ወደ ሆነው በብዙ ቸርነትና እውነት ወደ ታወቀው አምላክ ልንመጣ ይገባል። በዚህ ውስጥ ልንኖር እግዚአብሔር ብለን ስንል ይሄንን ማወቅ አለብን። በመረቱ በቸርነቱ በትዕግስቱ በዚህና በዛ ብቻ አይደለም። በደለኛውን አንተ በደል የለብህም አይልም። ይችን ፓርት ብዙ ጊዜ አንይዛትም። እንደ እግዚአብሔር መሐሪ ነው። አዎ መሐሪ ነው። ይታገሳል። በትክክል በጣም ብዙ ቸርነትን ያደርጋል። yes ለዚህ ነው ብያችኋለሁ የሰው ፍጥረት ድው ብሎ ያልጠፋው ለዚህ ቸርነት ስላለ ታጋሽ ስለሆነ ነው። ጌታ ኢየሱስ ክርስቶስ እንካችሁ ብሎ ሲሰጠን እኔና እናንተን ምን ያክል ጠፍተን እንዳንቀር እንደፈለገ የእግዚአብሔር ፍቅር የተገለጠበት አንድ ልጁ ብድግ አድርጎ መስጠቱ ነው። ስለዚህ if we really are walking around and thinking I'm all that, I'm just fine, I don't need this, we are absolutely wrong። በጣም ተሳስተናል። ቀላል ነው መንገዱ። በልጁ በክርስቶስ ኢየሱስ በኩል ብቻ ነው ምህረት እንድናገኝ reconciliation ልናገኝ የምንችለው በኢየሱስ ክርስቶስ ብቻ ነው። የጌታ የኢየሱስ ክርስቶስ ደም ነው ከኃጢአት ሁሉ ያነጻል የተባለ ከመንገድ የሚያስወግድልን ጥርት ያለ ማንነት የሚሰጠን ኃጢአት የነጻን ፐርፌክት የሆነ ማንነት ውስጥ እንገባለን እያልኩኝ አይደለም። ንስሐ በገባን ቁጥር ግን እግዚአብሔር ይቅር ሊል የታመነ ነው። ለምን አንድ ልጁን የሰጠን እስከ ሞት ድረስ አሳልፎ እየሰጠን በከንቱ አይደለም። የጠፋ ማንነት ውስጥ ገብተን ሁለተኛው ሞት አንቆ እንዳያስቀረን ነው። ስለዚህ እንደዚህ ልላችሁ ፈልጌ ነው ዛሬ መንግስተ ሰማይ ቀርባለችና ቀርባለች። ከምንጠብቀው በላይ ቀርባለች። ከምናስበው በላይ ቀርባለች። በአንድም በሌላም በኩል ሁልጊዜ ሪማይንደር ይሰጠናል አይደለም? መንግስተ ሰማይ ቀርባለችና ንስሐ ግቡ። እንዲህ ነው እንደዛ ነው ከምንለው ነገር ያለፈ የበለጠ ልንናገረው ቋንቋችን ሊሆን የሚገባው አንድ ለራሳችን ሁለት ለሚሰማ መንግስተ ሰማይ ቀርባለችና ንስሐ ግቡ። ንስሐ ያልገባ መጨረሻው ምን እንደሆነ እናውቃለን።
እግዚአብሔር ራሱን ስለራሱ ሲያውጅ እንዲህ ብሎ ነው ያወጀው። ሙሴ ምንድን ያደረገው? ድፍታልና ወደ መሬት ሰገደ። እባክህ ይህ ህዝብ አንገተ ደንዳና ነው፣ እባክህ ይህ አንገተ ደንዳና ህዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንና ኃጢአታችንን ይቅር በለን፣ ለርስትህም ተቀበለን አለ። አንገተ ደንዳና ህዝብ ነው። ይሄንን እንኳን ሰምቶ ላይ ገባው ይችላል። ይሄንን እንኳን ሰምቶ እውነትም ላይል ይችላል። እባክህን በዚህ ህዝብ መካከል እለፍ፣ በመካከላችን ሂድ፣ ጠማማነታችንንና ኃጢአታችንን ይቅር በል፣ ለርስት ተቀበለን። ይሄ ጸሎት ያስፈልጋል። ከትውልድ ጀምሮ የመጣውን ጠማማነታችንን፣ አንገተ ደንዳናነታችንን፣ ለሰውም ለእግዚአብሔር የማይመች የሆነውን ነገራችንን እግዚአብሔር ይቅርልን እንዲለን ልንጸልይ ይገባል። we just cannot continue to act like we're all that። እንደዛማ ቢሆን ኖሮ በምድር ላይ የሚሰማው ነገር አይሰማም ነበር። በምድራችን የምናየው ነገር አናይም ነበር። በምድራችን ብቻ ሳይሆን በዓለም ዙሪያ የሚሆነው ነገር ሲሆን አናይም ነበረ። ለርስትህ ተቀበለን። which ርስት? what ርስት are we talking about? ለርስት የምድር ርስት እግዚአብሔር ርስት ሰማያዊ ነች። የሰማያዊዋ ርስት፣ ያ ሰማያዊ ርስት፣ የዘላለሙ ርስት ለሱ ተቀበለን። እኛን ስታይን ይሄ ህዝብ አንገተ ደንዳና ነው፣ ጠማማ ነው። እግዚአብሔር ብለን ስንል ከዚህ በኋላ ይሄ ሁሉ ነገር ወስጧል። እኔ በዚህ ምናልባት ይሄንን ቪዲዮ ጋር ስታደምጡት በዚህ ልባርካችሁ። እግዚአብሔር ቸርነትን ለብዙ ሺህ ትውልድ በትውልዳችሁ ያስብላችሁ። የእናንተን ለእናንተ ለእኛ የሚያደርገውን ቸርነት ለትውልዳችን ደግሞ እግዚአብሔር ያሳልፍልን። እኔ አሜን ብያለሁ። ከየቤቶቻችን ለወጡት ከየቤቶቻችን ለሚወጡት ለሚከተለው ትውልድ እግዚአብሔር ቸርነትን ይቀጥል። እኛ በዘመናችን ባናየው በትውልዳችን እግዚአብሔር ቸርነቱን ያሳልፍ። something tells me ግን በእኛው ዘመን ልናየው ያለ ነገር እንዳናቃል። መንግስተ ሰማይ ቀርባለችና ንስሐ ግቡ ሊሆን ቋንቋችን ሊሆን ይገባል፣ ሐሳባችን ሊሆን ይገባል፣ ንግግራችን ሊሆን ይገባል፣ እውነታችን ሊሆን ይገባል፣ ኑሯችን ሊሆን ይገባል። ዛሬ ተነስተን ልወጣ ነው፣ ልበር ነው፣ ልከንፍ ነው፣ እንዲና እንደዛ ሊሆንልኝ ነው፣ ሆንልኝ። ከዛስ ሰዎች እኮ ሲሆንላቸው ነው አይደል እንዴ አንዳንድ ጊዜ ከጽድቅ መንገድ የሚቀሩት አይደለም። የተመኙትን ሰጣቸው፣ ግን ለነፍሳቸው ከሳቱ ናቸው ነው የተባለው። የፈለግነውን ካገኘን በኋላ ለጥፋት ቢዳርገን ምንም አይጠቅመንም። አሁን ያለንበት አሁን የቆምንበት ዘመን መንግስተ ሰማይ ቀርባለችና ንስሐ ግቡ እንልበት ነው። በእውነት ነፍሳችንን ውስጣችንን የምንመረምርበት ጊዜ ነው። እኔ ዛሬ ልላችሁ ፈልገው መሰላችሁ መንግስተ ሰማይ ቀርባለችና በደለኛው በደል የለብህም ብሎ ያነጻው። I can tell you right here ሰው ሁሉ ኃጢአትን ሰርቷል፣ ከእግዚአብሔር ክብር ጎድሏል። መጽሐፍ ቅዱስ ቁጭ ብለን ስናነበው የሚለን ፋክት ግን ይሄ ነው። ከበደለኝነት ማንነት የምንወጣው በጌታ በኢየሱስ ክርስቶስ ብቻ ነው። ንጹህ የሆነው ጌታ ኢየሱስ ክርስቶስ በደል የማያውቀውን ኃጢአት የሌለበትን ኃጢአት አደረገው። he became sin። ያን ጊዜ ሊያየው አልቻለም አባቱ። ያን ጊዜ ነው ኤሎሄ ኤሎሄ ለማን ሰበቅተኒ እስኪል ድረስ ፊቱን መለሰ። ታወቀው ፊቱ ሲመለስበት ሰማን ያለው። በእንደዚህ አይነት የሚያስጨንቅ መንገድ ነው ለኔና ለእናንተ የመዳኛው መንገድ የተሰጠን፣ የማምለጫው መንገድ የተሰጠን። ለዘላለም የጠፋ ማንነት ውስጥ መገኘት አልፈልግም። በዛ ሁሉ መከራ ውስጥ አልፎ የተከፈለልኝን ዋጋ ማውረድ አልፈልግም። nobody else has paid that price። ማንም ያንን ዋጋ አልከፈለም። nobody ማንም ነው ማለት ከልጁ ከጌታ ከኢየሱስ ክርስቶስ በስተቀር የኔና የናንተን ኃጢአት ተሸክሞ ፈጸምኩት፣ ከፈልኩት፣ you are now free to go ብሎ ያለን ኢየሱስ ብቻ ነው። that's it። እንድንበት ዘንድ የተሰጠን አንድና አንድ ብቸኛው መንገድ። once again I'm not trying to tell you about religion, that's not what it is። የኖርንበት ያለው ሲዝን ግን ልናወራውና ልንናገረው የሚገባን አንድ ነገር ነው። እሱም መንግስተ ሰማይ ቀርባለችና ንስሐ ግቡ ነው። መሐሪ ነው፣ ይመራል፣ ታገሳል። አዎ ይታገሳል። every time I come to him with a repentance እግዚአብሔር ይቀላል። እስከ ሺህ ትውልድ ድረስ ሌላ ነገር ከሚሆንብን እስከ ሺህ ትውልድ ድረስ ቸርነት አይሻልንም? ይሻለናል። ስለዚህ ነው
ይሄ ጠማማና አንገተ ደንዳና ሕዝብ ነው፣ እባክህ በመካከላችን እለፍ ብሎ ወደቀ ብሎ ይላል። እኔና እናንተ በዚህ ዘመን ልንጸልይ ይገባናል። ባክህን 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 አካሄዳችን አላማረምና እባክህ በእኛ መካከል እለፍ፣ ለርስትህ ተቀበለ። እግዚአብሔር ብላችሁ ስትሉ ይሄ ሁሉ ነገር ውስጡ እንዳለ ስናውቅ የመጨረሻዋን አንተዋት። በደለኛውን ዝም ብሎ አያነጻውም፣ ለበደለኛው ግን እድል ፈንታ ይሰጣል። ስለዚህ መንግስተ ሰማይ ቀርባለችና ንስሐ ግቡ። ከተሰወረ ኃጢአት እግዚአብሔር ይጠብቀን። በድፍረት ከምንሰራው ኃጢአት እግዚአብሔር ይጠብቀን። ቸር ነው፣ መሐሪ ነው፣ ብዙ ይቅርታ አለው፣ ሁልጊዜ ይምራል። በተርየት እንድንበት ዘንድ የተሰጠን ትልቁ ስጦታ ጌታ ኢየሱስ ክርስቶስ ልጁን አንስቶ ሰጥቶናል። እሱንም መግፋት በደለኝነትን ይዞ መቅረት ማለት ነው። እሱን አለመያዝ በደለኝነትን ይዞ መቅረት ማለት ነው። አይ ሆፕ እኔ ጋር ያቀረልኝ ያህል ጥቂትም ቢሆን ቀርቶላችኋል ብዬ አስባለሁ። እስኪ ፎከሳችንን ከምድሩ ነገር ላይ እናንሳና ይሄ ሊሆንልኝ ነው ያለ ይሳካልኝ ነው ብለን ቁጭ ብለን ስንተልም ቀናቶቹ ከሚሄዱ ለራሳችንም ለሌሎችንም መልእክቶቻችን የእግዚአብሔር መንግስት ቀርባለች፣ መንግስተ ሰማይ ቀርባለች እና ንስሐ ግቡ። እግዚአብሔር እኔ ጋር እንደደረሰ እናንተም ጋር ደርሶ ከሆነ ይሄንን ቪዲዮ ስታዳምጡ ኮሜንቱ ጋር ሂዱና እግዚአብሔር እያላችሁ ጻፉ። ከዚ እግዚአብሔር ውስጥ ይሄ ሁሉ ነገር አለ። እግዚአብሔር ብሎ ራሱ ስለ ራሱ ሲያውጅ ይሄ ሁሉ ነገር አለ። በእኔና በእናንተ ዘመን እግዚአብሔር፣ በእኔና በእናንተ ጓዳ እግዚአብሔር፣ በእኔና በእናንተ ልብ እግዚአብሔር፣ በእኛ ትውልድ እኔ እግዚአብሔር እላለሁ። እግዚአብሔር ይሄ ራሱ ያወጀው ማንነቱ በስም ውስጥ አለ። እግዚአብሔር የሚለው ስም ውስጥ አለ። እግዚአብሔር በየምድራችን፣ እግዚአብሔር ለኢትዮጵያ፣ እግዚአብሔር ለኤርትራ፣ እግዚአብሔር ለምንኖርባቸው አገሮች፣ እግዚአብሔር ለትውልዳችን፣ እግዚአብሔር በልጆቻችን ህይወት፣ እግዚአብሔር በየቤቶቻችን። ይሄንን ብዬ ላለሁኝ ጌታ እግዚአብሔር አብዝቶ 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 ይባርካችሁ። ወደዚህ ወደ ፋሬስ ወደሚባለው ቻናል ፎከስ ለማድረግ እየሞከርኩኝ ነው። ሌሎች ቻናሎች እየጠለፉ ትንሽ ጊዜን እየወሰዱብኝ ነው። እዚህኛው ቻናል ላይ ግን መጽሐፍ ቅዱስ ንባቡ ጋራ እዚህኛውም ጋራ የሚገባውን ጊዜ ለመስጠት ሞክራለሁኝ። ልማድ አይሆንብን እግዚአብሔር ብሎ ማለት እግዚአብሔር ስንል ይሄ ሁሉ ነገር እዛ ውስጥ አለ። ስለዚህ ከዚህ በኋላ እግዚአብሔር ብለን ስንል ልባችን ነፍሳችን ይሄንን ታውቃለች ብዬ አስባለሁ። አናቅም ብዬ አይደለም። ግን እኔ ይሄ ነገር ውስጥ ከገባ በኋላ እግዚአብሔር ብዬ ስል ክብደት አለው። ጌታ እግዚአብሔር ይባርካችሁ። ተባረኩልኝ። እግዚአብሔር